ፎቶኮፒ ማሽናችሁና ፕሪንተራችሁ ፔፐር ጃም እያለ ቀይ እያበራ ወይንም ደግሞ በማሽናችሁ በስረኛው በኩል ወረቀት እንደዚህ እየጨመደደ የያዘ ካስቸገራችሁ ቴክኒሻንም ሆነ ምንም አይነት መፍቻ የማይፈልግ በራሳችሁ በቀላሉ ማስተካከል የምትችሉበትን ዘዴ ላሳያችሁ። በመጀመሪያ ማሽናችንን እቺን ሎከር ፕሬስ በማድረግ እንከፍተዋለን። በመቀጠልም ከስር በኩል የምናገኛትን እቺን የፕላስቲክ ከቨር እንከፍትና በውስጥ በኩል ሌላ ከቨር ያለች ስለሆነ እሷንም እንከፍታለን። አሁን እንደምታዩት ውስጥ ላይ እቺ ፒካፕ የምንላትን ጎማ ማቴሪያል እየተሽከረከረች ወረቀታችንን የምታወጣልንን እናገኛለን። እሷን ሎከሯን ፕሬስ በማድረግ እናወጣታለን ማለት ነው። አብዛኛው ጊዜ የዚህ ችግር ዋነኛ ምክንያቱ እቺ ፒካፕ የምንላት ጎማ ስትበላ ወይንም ደግሞ ስትቆሽሽ ነው። የኔ እንደምታዩት ሻካራ ነው፣ አልተበላም። ረጅም ጊዜ ከዚህ በኋላ መስራት ይችላል፣ ግን እንደምታዩት በጣም ቆሽሿል። ስለዚህ በንጹህ ፎጣና በአልኮል አድርገን በደንብ አድርገን እናጸደዋለን ማለት ነው። የእናንተስ ተበልቷል ወይንስ ቆሽሿል? ከተበላባችሁ መቀየር ግዴታ ነው። ካልተበላና ሻካራ ከሆነ ግን በመጽዳት ብቻ ረጅም ጊዜ ከዚህ በኋላ ማገልገል ይችላል። አሁን በምታዩት መልኩ ጸርቶልኛል ማለት ነው። በመቀጠል መልሰን እንደነበረ የምንገጥመው ይሆናል። ይሄ ቴክኒክ ለካነንም ሆነ ለኤችፒ ለትልቆቹም ሆነ ለትንሾቹ ፕሪንተሮች እና ኮፒ ማሽኖች በተመሳሳይ መልኩ የሚሰራ ይሆናል። አሁን ማሽናችንን አብርተን የምንሞክርበት ሰዓት ደርሷል። እንደምታዩት ፔፐር ጃም የሚለው ኤረር ጠፍቶ ሬዲ ብሏል። ቀይ ይበራብኝ የነበረውም ኤረር ጠፍቷል ማለት ነው። እስኪ አንድ ላይ አዘን ደግሞ እንሞክረው። እንደዚህ አይነት ከኮምፒውተር ከኮፒ ማሽን እና ከፕሪንተር ጋር የተያዙ ቲፖች እንዲደርሷችሁ ፎሎ ማድረግ አይረሳ። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ያስቸገራችሁ ነገር ካለ ኮሜንት ላይ ጻፉልኝ። አሁን ማሽናችን ተስተካክሏል። ያለምንም ችግር ሳይጨመድድ ወረቀት እያወጣልን ነው። ይሄ ቪዲዮ እንደጠቀማችሁ አምናለሁ። ሴቭ በማድረግ ለሌላ ጊዜም እንዲሆናችሁ አስቀምጡት። ስላዳመጣችሁኝ አመሰግናለሁ።